ውድ ወዳጆቼ በቤታችሁ ውስጥ ጂኖች የሚኖሩባቸውን ዋና ዋና ቦታዎች ታውቃላችሁ? አዎን፣ መጥፎ ጂኖች፣ የተረገሙ ጂኖችና ሸይጣንም እንኳ በእነዚህ ቦታዎች ውስጥ ሊኖሩ ይችላል። እስካሁን ካልተጠነቀቃችሁም የእነርሱ መኖር ተጽዕኖ በሽታን፣ የአእምሮ ውጥረትን፣ የቤተሰብ ጥልን፣ የገንዘብ ኪሳራን ይዞ ሊመጣ ይችላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተደጋጋሚ በጥብቅ ስለ መጥፎ ጂኖች አደጋ አስጠንቅቀውናል። ኃያሉ አላህም በቅዱስ ቁርአን ላይ ጋኔንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ብሏል፣ በሱራ አዛሪያት በአንቀጽ 56 ላይ። ስለዚህ የጂኖችን መኖር በተመለከተ ምንም ጥርጥር የለበትም። ዛሬ ጂኖች የሚወዷቸውን 5 ቦታዎችን እነግራችኋለን። በእነዚህ ስፍራዎችም ላይ ለምን እንደሚኖሩና ራሳችሁንም እንዴት መጠበቅ እንደምትችሉም እንነግራችኋለን። ነገር ግን ከመጀመራችን በፊት በጂኖች መኖር የምታምኑ ከሆነ በኮሜንት ሳጥኑ ውስጥ በጂኖች መኖር አምናለሁ ብላችሁ ጻፉልን። ላይክ እና ሰብስክራይብ ማድረግም እንዳይረሳ። መልእክቶቹን ጠቃሚ ስለሆኑ ብዙ ሰዎች ጋር ለመድረስ የእናንተ ላይክ ይረዳል። ከበጎ ስራው ምንዳም ተጋሪ ሆኑ። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ የመጀመሪያው ቦታ ጂኖች ከእሳት የተፈጠሩ ፍጥረቶች መሆናቸውን ሁላችንም እናውቃለን። ኃያሉ አላህ በሱራ አልሂጅር በአንቀጽ 27 ላይ ጂንንም ከሰው በፊት ከእሳት ነበልባል ፈጠርነው ብሏል። ስለዚህ አስቡት፣ አንድ ነገር ከእሳት ከተፈጠረ ከእሳት አጠገብ መኖር አይመቸውም? አዎን ይመቸዋል። ኩሽና፣ ምድጃዎች፣ ስቶቭ፣ ቡታጋዞችና የጋዝ ነበልባሎች የጂኖች ተወዳጅ ስፍራዎች ናቸው። ረሱላላህ ሰለላሁ ዐለይሂ ወሰለም እንዳሉት በራችሁን በምሽት ስትዘጉ የምግብና የውሃ መያዣቸውን ሸፍኑ፣ ኩራዞቻችሁንም አጥፉ ብለዋል። ሰሂህ ቡኻሪ ቁጥር 5624። ይህ ሐዲስ በምሽት እሳትን ወይም ማብራትን ሳያጠፉ ማደር የጅንንና የሸይጣንን ተጽዕኖ እንዲኖር ሊያደርግ እንደሚችል ያሳያል። ስለዚህ እስቶቫችሁን ከመለኮሳችሁ ወይም እሳት ከማንደዳችሁ በፊት ቢስሚላህ በሉ። እናም ማዕድ ቤቱን ስታጸዱ ጨዋማ ውሃ እየረጫችሁ ሱራ ፋቲሃን ቅሩ። ከመምሸቱም በፊት የማዕድ ቤቱን ወይም የኩሽናውን በር ዝጉ። የሚያግዟችሁ የቤት ሰራተኞችም ካሉ ሲያጸዱ ቢስሚላህ ማለታቸውን መመሪያ ስጡ። ሁለተኛው ቦታ ቤታችንን ለማሳመር ብዙዎቻችን ቆንጆ ስዕሎችን፣ ካርቱኖችን፣ የእንስሳት ምስሎችን ወይም ፈገግ ያሉ ሴቶችን የያዙ ፍሬሞችን በቤት ግድግዳዎቻችን ላይ እንሰቅላለን። የሜካፕ መያዣዎች፣ የሻምፑ ጠርሙሶቻችንና የልጆች መጫወቻዎቻችን ብዙውን ጊዜ የሰው ፊት በላያቸው ላይ ያለባቸው ናቸው። በእነዚህ